አንድ ግለሰብ ነው ዘማሪ ኢየሱስን ስም ይጠራል እንጂ ኢየሱስን ያወቀ ሰው አይደለም። ዘማሪ ሳሙኤል ሞቲ ይባላል። ኦሮምኛ ዘማሪ ነው። የራሱ የሆነ ዩቲዩብ ቻናል አለው። ብዙ ሰዎች ያውቁታል። ኢትዮጵያ ነው ያለው። እኔም እንደ ማንኛውም ሰው ሚዲያ ላይ ነው ማየው። እርጉዝ ነበርኩኝ። ያን ጊዜ ነው አብረን ደን ነው ቼክአፕ የተደረኩትኝ። ባወቀ ጊዜ በቃ ተቀየረ በጣም ማለት ነው። ማርገዝሽን ሲያቅ በጣም በድብቅ ነበር ግንኙነታቸው? ነው አይደለም፣ በ80 ነው። ታዲያ ለምንድን ነው እንደተቀየረው? ምክንያቱ ምንድነው? ከኔ ጋር እያለ ሌላ ህይወት አለው። ሚስት አለው? ሚስት አለው። እንደዛ ህጋዊ ሚስት ከአንቺ በፊት ያገባት ነው? ከኔ በፊት ሳይሆን ከኔ ጋር ሆኖ ከአረብ ሀገር የመጣች ሴት ጋር ሁሉን ነገር አመቻችቶ ቤት ተከራይቶ ምናምን ጨርሷል። እኔ አላውቅም። ከአንቺ ጋር እያለ ሌላ ሴት ከኔ ጋር እያለ ይህንን ሲያደርግ የቤተ ክርስቲያን ሽማግሌዎች ሪፖርት ስታደርጊ በጊዜው ምን ሰጡሽ? ምንም ብዙ ቦታ ባይዘው ብዙ ቸርች ዙር ያለኝ ይብን መካነ ኢየሱስ ቡራዮ ሚጄ እዛ ቤተ ክርስቲያን ውስጥ ላሉት ኬሶች ተናግሬ ያለኝ ምንም መልስ አላገኘውም። ጥሩ ምላሽ አላገኘውም በሰዓቱ። ልጅ ወልደሽ ነበረና እንደው ለብዙዎች አስተማሪ እንዲሆን በትዳር ህይወት ነው የወለድሽው ወይ በአጋጣሚ? አይ ትዳርማ ያው በትዳር ህይወት ውስጥ ነው። ያው ይሄን ያህል ብዙም የትዳር ጥንካሬ የትዳር እውቀት ያለው ሰው አልነበረም። ትዳር አጋሪ ብዬ የመረጥኩ ሰው ማለት ነው። ከዛ የተነሳ ያው ብዙ ችግር ላይ ወድቄ ነበረ። ግን እግዚአብሔር ታማኝ ነው። እኛ ብንሳሳት ማይሳሳት እግዚአብሔር በዙፋኑ አለ። በአንድም በሌላ በኩል በብዙ ነገሮች እግዚአብሔር ረድቶኛል። እኔ ባለማወቅ ባጠፋ እግዚአብሔር ደግሞ ቸር አምላክ ነው፣ ሩሩ አምላክ ነው፣ ማሪ አምላክ ነው። ምሕረት አድርጎልኝ መንገዴን አስተካክሎልኛል። እግዚአብሔር ስሙ ይባረክ። መልካም። በጊዜው ካልተሳሳትኩ ከአንድ አገልጋይ በዘማሪ ከሚያገለግል ልጅ ነው የወለድሽው? አዎ። በጊዜው እንግዲህ ስትወልጂ የቤተ ክርስቲያን ሽማግሌዎች ወይ በአጠገብሽ ያሉ ሰዎች ህይወታቸው እንዲቀና ወይ ደግሞ ነገሮች እንዲስተካከሉ ያደርጉት ጥረት ነበረ ወይ አንቺ ወደ ከባድ ፈተና ውስጥ ገባሽ? ሞክሬያለሁ። እኔ ነኝ የሞከርኩት። እውነት ለመናገር የቤተ ክርስቲያን አገልጋዮች ምንም የሞከሩልኝ ነገር የለም። ኢቭን እንዲያስታርቁን ወደ ሰላም ያው ካረገዝኩ በኋላ እርጉዝ መሆኔን ሳቅ ልጄ ላይ ምንም አይነት እርምጃ መውሰድ አላሰብኩኝም። እውነት ለመናገር ምንም አይነት ነገር ኑሮኝ ሳይሆን ግን ተስፋ ነበረኝ። ኢየሱስ የሚባል አምላክ ተስፋ ስላደረግኩት አበረታኝ። እሱም ብዙ እንዲያግዙን ወደ ሰላምም እንድንመጣ ብዙ ጥረት አድርጌያለሁ። ስሞታም ለነሱ አሰምቻለኝ። ግን ጥሩ ምላሽ የሚሰጠኝ ሰው አላገኘውም። ያው አገልጋይ ሆኖ ለእሱ ነው የደገፉት። እስቲል ነው የአገልጋይ አለ በህይወት እስቲል ነው እየዘመረ ነው። ያው ስም ከፈቀዳችሁ መናገር እችላለሁ። ይቻላል። በእርግጠኛ ትክክለኛ ከሆንሽ ማን ይባላል ስሙ? አሁን ምንድነው ስም መጥቀስ የፈለኩበት ትልቁ ምክንያት በዚህ ዘመን አሁን ምንድነው አገልጋይ ሆኖ ዘማሪ ሆኖ የሆነ ጥፋት ሲሰሩ በብዛት ቸርች ውስጥ መገሰጽ ሆነ መምከር ወይንም የአገልጋይ ከጥፋቱ ተመልሶ ራሱን እንዲያይ የማድረግ ነገር በጣም ቸርች ውስጥ አናሳ ነው፣ በጣም የወደቀ ነው። ስለዚህ ምንድነው ልጁ እያገለገለ ነው። ኢቭን እኛ ችግር ላይ ሆነን ጎዳና ላይ ሆነን ዝማሬውን እያገለገለ ነው። እዚህ ጋር ጥቅልል አድርጌ ዘማሪዎች ሲባል አሁን ለምሳሌ በእግዚአብሔር ምሪት ለእግዚአብሔር የታሰሩ ለእግዚአብሔር ስም ሲባል ዋጋ የከፈሉ ዘማሪዎች አሉ። እነሱን እንዳይወክል ግን ይሄ አንድ ግለሰብ ነው ዘማሪ ኢየሱስን ስም ይጠራል እንጂ ኢየሱስን ያወቀ ሰው አይደለም። ዘማሪ ሳሙኤል ሞቲ ይባላል። ኦሮምኛ ዘማሪ ነው። የራሱ የሆነ ዩቲዩብ ቻናል አለው። ብዙ ሰዎች ያውቁታል። ኢትዮጵያ ነው ያለው። እኔም እንደ ማንኛውም ሰው ሚዲያ ላይ ነው ማየው። ማለትም የፍቅር ግንኙነታቸው በጊዜው ምን ይመስል ለበስ መለስ ብለን አንቺ በእርግጥ በዛን ዘመን በጣም ከወጣት የሚያነስ ያልሽ ልጅ ነበርሽና በምን ነበር የህይወት ገጠመኝ ግንኙነታችሁ? ያው እንትን
ኤፍቢ ላይም እናወራ ነበረ። በብዛት እዛ ላይ ነው እናወራ የነበረው። ያው አገልጋይ እንደሆነ እውነት ለመናገር ከዛነት ጀምሮ የዘመረው እንትኖች አሉት፣ ቪዲዮች አሉት። ከዛ ውጭ ግን መካነ ኢየሱስ ወደ ቡራየው እዛ ቸርች ውስጥ እንዳሳደጉትም የዛ ቤተክርስቲያን ቄሶቹም ነግረውኛሉ። ሰው እንግዲህ እኔ አምኜ ነው ዘማሪ ሲባል በተለይ በቃ አገልጋዮች ሲባል በቃ የእግዚአብሔር ሰዎች ምንም ስህተት የማይሰሩ ሰው የማይበድሉ የማያሳዝኑ አድርጌ ስለወሰድኩኝ ነው። ብቻ እግዚአብሔር አስተምሮኝ አሳልፎኛል። ስሙ ይባረክ። ያው አንቺ አረገሽ በህይወት ገጠመኝ፣ ከዛ አላውቅሽም አለሽ፣ ሜዳ ላይ ወደሽ፣ ምን ነበር የገጠምሽው በጊዜው? በጊዜው ያው እውነት ለመናገር በጣም ይወደኝ ነበረ። በጣም ይወደኝ ስለነበረ በሰዓቱ እኔ እንደውም ትዝ ይለኛል ከሱ ጋር የመኖር ብዙም ፍላጎት አልነበረኝም። እውነት ለማውራት ይህን ፕሮግራም የሚያዩ አንዳንድ ሰዎች ስላሉ ኢቨን አልፈልግም ሙላ ብዬ ብዙ ነገር ስሉኝ የነበሩ ሰዎች እርጉዝ መሆኔን ሳቅ ግን ገፍቶኛሉ። ያው ከሱ ጋር እንድታረቅ ስገፋፉኝ የነበሩ ሰዎች ነፍሰ ጡር ሲሆን ሁሉም አናቅሽም ሙላ ነው ያሉኝ። ስለዚህ ከሱ ጋር በነበረኝ ላይፍ ያው ብዙም ደስ የሆነ አሁን አንዳንድ ኢቶች አጭር ቀሚስ ለብሰው ቸርች ሲገቡ በኢየሱስ ስም ይላል። አትጨፈን፣ እያጅተቀው ኢግኖር ማድረግ አለብህ። እያየ አትጨፈን። የጨፈንከው ስለተሸነፍክ ነው። እዩ ከመንፈስ አወጣኝ ወጣ ከመንፈስ ወደ መንፈስ መቼም አትመለስም። እያየ ኢግኖር ማድረግ ካልቻልክ አይን ጨፍነ ኢግኖር አታደርግ። ቸርች ውስጥ ኢግኖር ብታደርግ አስፋልት ረታ ያለ ስሉ የሚወቀሱ ሴቶች ናቸው። ሴቶች ብዙ ጊዜ ፓስተሮችን፣ አገልጋዮችም፣ መጋቦችም ዘማሮችም ሴቶችን የሚወቀሱ ምክንያቱ ቀሚሱ ልክ አይደለም ለብሰው መጣችሁ። ለምን አየ ለምን አየ? ስለዚህ አልቻልክም ማለት ነው። ስላልቻልክ እኮ ነው ያየው። ወንድም መንፈሲ መገዛት ካልቻልክ እዚህ ብንከለከልም እዛ ታገኛለህ። የውጩ እኮ ነው ቤት ውስጥ የመጣው። የውጩ የሚታየው ቸርች ገባች። መጀመሪያ እዚህ እያየ አይ ማይረባ ነገር ነው ብለህ ፎርጌት ካላደረግ ውጭ ላይም ፎርጌት አድርጋለህ። እዚህ መንፈስ ላይ ካበደች ምትል ሆነ እዛ ስትወጣት ከአሙስና ከወደ ውጭስ አይከብድም? ከዛ እሱም ደግሞ ሄደ ትነግራለህ። መንገደኛ አቆመ ትነግራለህ ወይ? ለምን ተናገር እዚህ ቦታ ስለሆነ። ስለዚህ ወንድም መጀመሪያ ጥቅም አለና ጥቅም የሌለ ነገር ለይና ይወቅ። እያየ ሳታሸንፍ ጨፍነ አታሸንፍ። እያየ ራስ ማሰናከል ካልከለከልክ ጨፍነ አትከለከል። ያው ጸለይ ከጨረስክበት አለኩ መቼ በዛ እንደዚህ ብላ ወደ ቤት አትድም። እዚህ እንደዚህ ብለ ከያደቀ በኋላ እንደዚህ ተራለ ጎንደር ሰውዬ ታያለ። አዮ ማሰናከል እዚሁ ጀምራ ማለት ኢግኖር ማድረግ ያለብኝ አይናችን ከድነ ሳይሆን እያየ ኢግኖር እናደርጋለን። የሚጠቅምና የማይጠቅመው ነገር ለይቶ የሚያውቅ ትውልድ ነን። ስለዚህ ምንም አታስመሰሉ። አይን መጨፈን ማለት አሁን ሰዎች አእምሮ መሰብሰብ ምንድነው? ከሚሰናከል ራስ መጠበቅ ማለት ነው። መንፈሳዊ ሰው ማለት አይን ከፍቼና አይን ጨፍኜ አይደለም። መንፈሳዊ ሰው ታክሲ ውስጥ ገባ መንፈሳዊ ነኝ፣ ሲበላ መንፈሳዊ ነኝ፣ ሲነዳ መንፈሳዊ ነኝ። ሲነዳ አጋንንት እኔ ካየ ያቀኛል። ካፌ ስገባም አጋንንቶች ያውቃሉ። ከተማ ውስጥ ሲንቀሳቀስም ያቀኛል። ምንድነው መንፈሳዊ ሰው መሆኔ? እስኪ አንድ አሜን በል። አይን ጨፍኜ አይን ከፍቼ አይደለም መለያይ። ብዙ ቤተክርስቲያኖች ችግሩ እኮ ነው። ዛሬ 4 ቀን ቢጸለይ 5ኛ ቀን ወደ ውጭ ትወጣለህ፣ መሰናከሉ ይቀጥላል። ማሸነፍ ያለብህ እድሜ ልክ እንደማሰናከል እያየ ማሸነፍ አለብህ። ማያራሴ እያየ ነው ጦርነት የምትጀምረው፣ እያየ ነው የምጸለየው፣ እያየ ነው የምታወጀው፣ እያየ ነው ብሊቭ የምታደርገው፣ እያየ ነው የምትዘለው። ደግሞ እየተደራረበብኝ ማቆሚያ የሌለው የእሷ ጉዞ ነው። በቃ በጣም ህይወቴን ያማረረው ነገር እሱ ነው። ዛሬ ትሄዳለች፣ 15 ቀን ቆይታ ትመጣለች፣ ተመልሳ በማግስቱ ትሄዳለች። ማታ ወደ ቤት ስገባ አትክልት ይዤ እቤት እሷንና ልጁ ስለማግኘቴ እርግጠኛ አይደለሁ። በጣም በሳጫለሁ። በጣም እነዚህ ነገሮች በሙሉ
ህይወቴን እለት እለት አይምሮዬን እየበሉ ምንም ራዕይ ያጣው ህልም አጣው ወደፊት የሚታየኝ እቅድ በሙሉ የለም። ህይወቴን ተቆጣጠረው ነገር ማለት ነውና ከዚህ ነገር ለመላቀቅ በቃ ምንድነው ማድረግ ያለብኝ? አቅም ኖረኝ እኔን ባስመረምር ደስ ይለኛል። ለምን ነፃ መሆን ስለፈለኩኝ እንዳልታመም። መኪና ነው ማሽከረክረው፣ ከባድ ነው። በዚህ ነገር ውስጥ ሆኜ አገልግሎት ለህዝብ መስጠትና በወንድ ላይ ወንድ መደረብ፣ በባል ላይ ሌላ ባል መምጣት፣ ይሄ ስሜት እኔ አሁን አንተ እዚሁ ስላለ ብትነግረኝ ያመንከው ነገር ስላለ ያየኸው ደግሞ ማረጋገጫ ነው ብለህ ያቀፍከውን እርጥብ ጨቅላ እስክትጸየፍ ያደረሰህ ስሜት አለ። ይሄ ስሜት በቃላት የሚገለጽ አይመስለኝም። በተለይ ራሱን ገዝቶ ኑሮ ብሎ ትዳር ብሎ ለቤቱ ደፋ ቀና ለሚል ወንድ ይሄ ትልቅ ህመም ነው። ትልቅ ህመም ነው። በቃላትም የሚገለጽ አይደለም። በጣም የትልቅ ሰው ቤተሰብ ልጅ ናት ልጅቷ። በጣም የትልቅ ሰው ቤተሰብ ልጅ ናት እና እንዲህ አይነት ነገር ይፈጠራል ብዬ ማመን በአንድ ጎን ያቅተኛል። ይሄ ህይወት ነው። አንድ ጊዜ ነው እዚህ ምድር ላይ የምንኖረው። እሷንም ደግሞ የጦርነት አውድማ አድርገን ህይወታችንን አመሰቃቅለን ልጆቻችንን አመሰቃቅለን ማይሆን ትውልድ ፈጥረን መሄድ አያስፈልገንም። መለያየት በጣም ቀላል ነገር ነው። ተቻችሎ ተጋግዞ ተደጋግፎ አብሮ መሄድ ነው የሚከብደው እንጂ መለያየት አንድ ብጫቂ ወረቀት ማስገባት ነው። ሁል ጊዜ ሩም ይዞን የጠበቀኝ ከስራ ስትወጪ፣ ሌላ ቀን ከስራ ስወጣ ይጠብቀኛል። ይዞኝ ምናምን ራት በልተን ነው የምንሄደው፣ ወይም ቀን ላይ ከሆነ መክሰስ በልተን ነው የምንሄደው። ሩም ይዞ ጠበቀኝ፣ ደወለልኝ፣ ሆቴሉ ነገረኝ፣ የሆቴሉን ቁጥሩን ነገረኝ። ቀጥታ እዛ ሲሄድ ምን ሆነ፣ ሌላ አንድ ጓደኛውን ጨምሮ ነው የጠበቀኝ። ከዛ የመሰለኝ እዛ ሩም ውስጥ ራት በልተን ብለን እነሱ እዛ አልጋ ይዘው ኖርማል ነው የመሰለኝ። ከዛ እዛ ሊያርፍ የመጣ ጓደኛው ነው የመሰለኝ። ከዛ መሳም ጀመረ በሱ ፊት። ነው ተው ምናምን ስለው አይደለም ዛሬ ለሁለት ነው የምናደርገው አለኝ። እንዴ በጣም ከባድ ነገር ምን አልኩት። በቃ እንዲህ ገብተሻል፣ አታካብጂ፣ ብትጮያውን ማንም አይደርስልሽ። ምክንያቱም ቀጥ ብለሽ ሩም ድረስ የመጣሽው አንቺ ነሽ፣ ዘርፋኛለች ብዬ አስይዝሻለሁ አለኝ። በጣም ደነገጥኩት፣ ያልጠበቅኩት ነገር ስለሆነ ለማታለል ሞከርኩኝ። ያመኛል እኮ እንዴት አደርጋለሁ ወዳህ አይደለ ምናምን ስለው ያኛው ጓደኛው አውልቂ ምናምን ብሎ ጮኸብኝ። ከዛ በጣም ፈርቼ እሺ ብዬ አወለኩኝ። በቃ በሚዘገንን ሁኔታ ለሁለት አረጉኝ፣ እየተፈራረቁ ማለት ነው። በቃ እንደ ልባቸው እስኪጨርሱ ድረስ ስሜታቸውን እየሳቁብኝም እየመቱኝም። አንዱ ያው ሲያሻሽ፣ አንዱ ሲስመኝ፣ አንዱ ከኋላ ያገኛል። ከዛ መልሶ ደግሞ ሲጨርስ አንደኛው ደግሞ መልሶ ይስመኝና ይሄኛው ደግሞ ያረገኛል መልሶ እና እየተፈራረቁ ሁለት እንደ ልባቸው አርገው ከጨረሱ በኋላ ትተውኝ ነው የወጡት። በጣም አመመኝ፣ ለመቀመጥ ሁሉ አመመኝ። ወደ ቤት ሲሄድ ገሌን ሁሉ ስታጠብ አመመኝ፣ ራሴን ሁሉ አመመኝ።